አለይኩም ወራህመቱላሂ ወበረካቱ ውድና የተከበሯችሁ የዩቲዩብ ተከታታዮች ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የምንሰራው ኢደም ከፍታ ይባላል። ኢደም ከፍታ ልጅጃጅ ኩራ ማለት ነው። የዶሮ እንትን ማለት ነው። እንጃ ከፍታ ነው። አልሙሀም የሚያስፈልገን እንግዲህ እዚህ ባህራት አለን። እዚህ ደግሞ እንደምታዩት ነጭ ሽንኩርት አለ፣ ድንብላል ወይንም ከዝብራ፣ በአረበኛ ከዝብራ ወይ በእኛ ደግሞ እንግዲህ ድንብላል ነው መሰለ የሚባለው። እዚህ ጋር ደግሞ ግማሽ ኪሎ ሽንኩርት አለን ማለት ነው። ግማሽ ኪሎ እዚህ ጋር እንደምታዩት እንትን አለን። ፍልፍል ሮሚ በቁመቱ ነው ያደረኩት። እዚህ ጋር ደግሞ የተከተፈ ቲማቲም አለ። እዚህ ጋር ደግሞ እንደምታዩት ቶማቶ ማጂ፣ እዚህ ያው ከፍታለ። እንግዲህ አብረን እንቆይላችኋለሁኝ። የምንሰራው ኩራት ልጅጃጅ ወኢዳም ነው። እንግዲህ መጀመሪያ ሽንኩርታችን እናደርጋለን። ግማሽ ኪሎ ነው ብያችኋለሁ። ያው እንግዲህ እኔ ኢዳም ስሰራ ትንሽ አበዛዋለሁ ማለት ነው። ሽንኩርቱ ደስ ይለኛል። በቃ ሽንኩርቱ በዛ ሲል በጣም ይመቸኛል። እና የምታዩት ላቀጣጥል ከርታ ይመቸኛል። እና አለኩል ሐልን እንግዲህ እንደዚህ ከሆነ በኋላ የተወሰነ እንትን እለዋለሁ ማለት ነው። እና እንደምታዩት የተወሰነ ውሃው እንትን እስከሚል ዘይት ከማድረጌ በፊት ያው ሽንኩርቱ ትንሽ በዛ ያለ ስለሆነ 3 ራስ ነው ያደረኩትና ትንሽ ሽንኩርቱ ውሃውን ትንሽ መጠጥ እስከሚያደርግልን ድረስ እንተዋለን ማለት ነው። ወዲያው ዘይት አንጠቀም፣ አብረን እንቆይ። እሺ ተመልሼ መጣሁኝ። እንደምታዩት ዘይት ከማድረጌ በፊት ውሃው እስከሚመጥ ድረስ ሽንኩርቱ አቁላልቼዋለሁ ማለት ነው። እንደምታዩት ነጭ አይደለም ከለሩ፣ ያው ትንሽ ቀላ ብሏል ማለት ነው። እና መጀመሪያ ኢደሙ ጨው እንዳይል ከፈለጋችሁ፣ ስኳር እንዳይል ከፈለጋችሁ ሽንኩርቱን በደንብ ውሃ ከመጨመራችሁ በፊት አቁላሉት ማለት ነው። እና አሁን ዘይቴን እጨምራለሁ። ቢስሚላ። ያው እንግዲህ ሀብታም ሀገር ላይ ያለ ነው። ዘይቱን እንደፈለግን እንጨምረው እንጂ እና አድርገን እናቆላላለን ማለት ነው። በደንብ ሽንኩርታችን ከበሰለ በኋላ እንግዲህ ቀጣይ ያለውን ፕሮሰስ እንጀምራለን። ሆኖ ትንሽ በሰል ይበላል እና እንደምታዩት ሽንኩርቴ በስሎብኛል ማለት ነው። አሁን የምጨምረው ነጭ ሽንኩርት ነው። ነጭ ሽንኩርት ጨምሬያለሁ። ነጭ ሽንኩርት ጨምሬያለሁ ማለት ነው። እንደዚህ ሽንኩርቱ በደንብ ሲበስል ስኳር አይልም ማለት ነው። ደግሞ የምታዩት በስሎልናል። አሁን የምጨምረው ምንድን ነው? ባህራት ነው። ባህራት አድርጌ ከጨመርኩ በኋላ ከዛም በኋላ ጨምራለሁ። ይህ አድርገን ትንሽ የተወሰነ ከደን አድርገን እንተወዋለን ማለት ነው። እሺ እንደምታዩት እንግዲህ እንትናችን ተዘጋጅቶልናል። እንደምታዩት ቲማቲሙ ሁሉም ተዋህዶልናል ማለት ነው። አሁን የምንጨምረው እንግዲህ እንደምታዩት ኩራት ለሐም ነው። ሰልሳ እንደምታዩት ጨምሬያለሁ። ጨምሬ ያላያችሁ ማለት ነው። ከዛ እንደዚህ አድርገን እናበስላለን። ትንሽ 1-2 ራስ ለባበስ እጨምራለሁ ማለት ነው። እዛ ነጭ ሩዝ ጋር ማሻአላህ እና ትንሽ ውሃ እንላለን። እሺ ትንሽ ውሃ ጨምራለሁ ማለት ነው።
ያው እንግዲህ እኔና ሴትዬ ብቻ ስለሆን ያህል ብዙ አያስፈልገንም። ብዙ ምግብ ፍጥር ምጥን ያለች ነው የሚያስፈልገን። እንግዲህ እንደዚህ አድርገን አሁን ደግሞ ነጭ ሩዝ ነው የምንሰራው። እንግዲህ በዚህ መልኩ ማሻአላህ ተባረከላህ ጥር ምንጥን ያለ ደሞኖልናል። ትንሽዬ አንድ ራስ ቲማቲም ማነው አንድ ራስ ድንች ጨምሬያለሁ። አብረን እንቆይ። እዚህ ደግሞ እንደምታዩት ሩዝ ትንሽ ነው የምንጠቀመው፣ ምክንያቱም ብዙ ሩዝ አይበሉም ማለት ነው። ትንሽ ነው የምንጠቀመው። አሁን ትንሽ ጨው ጨምራለሁ፣ ቃሪያ ጨምራለሁ፣ ከዛን ሎሚ ጨምራለሁ ማለት ነው። ከዛን ትንሽ ዘይት ጨምራለሁ። ከዛም በኋላ አብረን እንቆይ። ከዛን ሎሚ ጨምራለሁ ማለት ነው። ከዛን ትንሽ ዘይት ጨምራለሁ። ከዛም በኋላ አብረን እንቆይ። እሺ ውዶችዬ እንደምታዩት ሩዛችን በዚህ መልኩ ተቀቅሎ አልቆልናል። ማሻአላህ ሩዛችን በዚህ መልኩ ተቀቅሏል ማለት ነው። ከዛን እዚህ ጋር ኢደማችን ጋር እንመጣለን። እንደዚህ በዚህ መልኩ በስሎልናል። ከዛን አሁን ከዝብራችንን ነው የምንጨምረው። በዚህ ከዝብራ ቀድም ነግሬያቸዋለሁ። በእኛ ደግሞ ምንድን ነው የሚባለው? ድንብላል፣ የድንብላል ቅጠል መሰለኝ እና እንደምታዩት የድንብላል ቅጠል ነው ማለት ነው። ዋፈራሁ እንደዚህና ሰርታችሁ ቅመሱት ማለት ነው። እንደምታዩት እንግዲህ በነገሬ ላይ ስልኩ ሩዝን አቀላው